ታወጫለሽ ዋገን በመንደሩ የማብሰልሰል ሚስጢር የሀሳብ ሽብሽብታ መወያየት ሆኗል ገጥሞ ከትዝታ መወያየት ሆኗል ገጥሞ ከትዝታ የትከሻዬ ግን የጫንቃዬ ጌታ የአይምሮዬ ደባቅ ሸክሜ ትዝታ ከየት ያደርሰኛል ንግረስ በሄድበት እታትረው ይዤ በትዝታ ከቤት እታትረው ይዤ በትዝታ ወደ እናንተ የመጣሁት። ስለዚህ በዚህ ውሳኔ ጸንቻለሁኝ። እንግዲህ ሁላችሁም የጠራሁት ይህንን ነገር ልነግራችሁ ብዬ ነው እና ለሁላችሁም ጥያቄ ተመልሶላችኋል ብዬ አስባለሁኝ። ከዚህ በኋላ እኔ የግሌ ላይፍ መኖር ስለምፈልግ ንትርክ፣ ጭቅጭቅ፣ ብዙ ነገሮች ስለሰለቸኝ ሄርሜላም ሩታም ላይፌ ላይ የመጡ ሁልጊዜ መጨቃጨቃቸውን ማቆም ስላልቻሉ እኔ ደግሞ ሰላምና እረፍትን ስለምፈልግ አዲስ ህይወት ከአዲስ ሴት ጋር መኖርን ስለምፈልግ ከዚህ በኋላ ሩታም ሄርሜላም ህይወቴ ላይ እንዳትደርሱብኝ ስለነበረን ቆይታ ከልብ አመሰግናለሁኝ። በጣም ጥሩ ጊዜ ከእናንተ ጋር አሳልፌያለሁ። በጣም ደስ የሚል ታይም ከእናንተ ጋር ነበረኝ። ግን ደግሞ የሰው ልጅ ደስተኛ ሲሆን ህይወቱ ላይ ሰላም ሲያገኝ ነው መኖር የሚችለው አይደለ? ስለዚህ እኔ ደግሞ አሁን ላይ ምንም አይነት ደስታ አላገኘውም ከእናንተ ጋር ሆኜ። ስለዚህ ሁላችሁም የገላችሁን ህይወት እንድትኖሩ ፈልጋለሁ። ሩታም ሄርሜላም መልካም ህይወት እመኝላችኋለሁኝ። ከዚህ በላይ እኔ ባልቆየ ደስ ይለኛል። ምን ማለት ነው ቡዜ? አሁን እናንተ እስክታወሩ ድረስ አዳምጬ ጨርሻለሁኝ። ዴቭም ቡዜም እስክታወሩ ሁላችሁም እስክታወሩ አዳምጫለሁኝ። ይሄ ደግሞ የኔ ውሳኔ ነው። አሁን እናንተ እንድታወሩ ስለማልፈልግ ካሜራማን መሄድ እንችላለን። መልካም ጊዜ ሆነ። ምን ማለት ነው? እንሂድ